ጋይስ ትንሽ ነው የቀረው። እንምራው 1000 ምናምን ሰው ቀረ ነው ጋይስ። እንምራው ዳይ እንምራው 1000 ምናምን ሰው ብቻ ቀረ ጋይስ። ሄባ ዳይ ጋይስ ግፉበት 10,000 እንምራው 10,000 2,000 ሰው ቀረ። እንዴ እዚህ ጋር ያዘጋጀብን 1,600 ሰው ነው የቀረው ጋይስ። 1,600 ሰው 1,600 10,000 ሲገባ ሄርሜን እናስገባታለን። ጌማችንን እንጀምራለን። ዳይ ጋይስ አሸንፈናቸው ነው የምንወጣው። 1,000 ሰው ብቻ ቀራት ጋይስ። 1,000 ሰው ቀረ ጋይስ። 1,300 ሰው 1,300 ሰው ቀረ። እንካ 1,300 1,100 አቤላ 1,100 ሰው ብቻ 1,000 ሰው ቀረ። ዳይ 1,000 ሰው ነው የቀረን። 1,000 ሰው ነው የቀረን ጋይስ። የመጨረሻ 1,000 ሰው 1,000 ሰው ቀርቶናል ጋይስ። እንሂድበት ጋይስ እንሂድበት። ስንት ሰው ቀረ? 900 ሰው ነው የቀረው ጋይስ። እንሂድበት 900 ሰው ቀረ። 900 ሰው ብቻ ቀረ ጋይስ እንሂድበት 10,000 ሊገባ 900 ሰው ነው የቀረው። 900 ሰው ነው የቀረን። ሄርሚ ሬዲ ጋይስ ሬዲ። የት አለ? አላ ሞራል አለ። ሄሎ እንግዲህ እሺ 1,000 ሰውን ሙሉት ጋይስ ሙሉት። ዳይ ይሞላ 10,000 እንግባ 10,000 እንግባ ጋይስ 10,000 እንግባ። ቶሎ በሉ 10,000 እንግባ 10,000 እንግባ። ስንት ሰው ቀረና ቤላ? እሺ 1,000 ሰው እንኳን አይቀረንም እንዴ! እየወረደ ነው ጋይስ እየወረደ ነው። ጊፍት በኋላ ጋይስ ልንጀምር ነው ጌሙን። ኧረ ጋይስ ቀነስን መቀነስ የለብንም 10,000 ሰው መግባት አለብን። እሺ ጌማችንን አሁን የምንጀምርበት ታይም እየደረሰ ነው። ሄርሜን ልናስገባት ነው። በምን አይነት ሙዚቃ ነው ተቀበላል? እስከዛኔ በላንታ እንደው በላርግሽ ጋይስ እንሞላዋለን ማለት ነው። ጌማችንን የምንጀምረው በ10,000 ሰው ይሆናል ማለት ነው። ስለዚህ ቤተሰቦቻችን ይህንን ጌም ማሸነፍ አለብን። ይህንን ጌም ካሸነፍን እኔና ሄርሜ የተወራረድነው ነገር አለ። እሱም ደግሞ በነጋታው የምናሳካ ይሆናል ማለት ነው ቤተሰቦቼ። ስለዚህ እንኮራባችኋለን። እንዳንሸነፍ ታይሚንግ እየጠበቃችሁ
ደብል በሚሆንበት ሰዓት ደብል ጋይስ። ስለዚህ በምንም አይነት መንገድ መሸነፍ የለብንም። እሺ አንሸነፍም መቼም ቢሆን ማለት ነው። ስለዚህ ሁላችንም አሁን ሄርሚ የምንቀበልበት ታይም ደርሰዋል። በምን አይነት ሙዚቃ? በፍቅር ሙዚቃ እንቀበላት። አቤል ምርጥ የፍቅር ሙዚቃ ተፈደና ማለት ነው። በሱ እንቀበላት ጋይስ አይሻልም? እንግባ ነው። እሺ ምርጥ የፍቅር ሙዚቃ ትከፍትልናለህ። ለስለስ ያለ ከዛ ቀስ ያለን እንቀበላታለን ማለት ነው። ዝግጁ ናችሁ ጋይስ? ጋይስ በሳልሳ እንትን ነው የምንቀበላት ሄርሚን ጋይስ 10 ሺህ እስኪ እንምለውና እናስደስታት። ከመግባቷ በፊት ምርጥ ሙዚቃ ምርጫ እያደረግን ነው ጋይስ። በመጀመሪያ ሄርሜ የኔ ውድ
ሰላም በያቸው። እሺ ከዛ 200 ሰው ነው የቀረን። 200 ሰው ሲገባ 10,000 ሲሞላ ጌሙን እንጀምራለን። ሰላም በያቸው ማለት የምትፈልጊውን ነገር በሙሉ አሁን መድረኩ ያንቺ ነው። እንደፈለግሽ ማለት ትችያለሽ። እሺ ፈነጣ ሰላም ሰላም፣ እንዴት ናችሁ? እንኳን የምሬ ነው ብላችሁ ከልቤ ነው የተግባር ሰው ነው። ስለዚህ ጌሙን መጫወት ከጀመረ ጌሙ ከተጀመረ ጀምሮ ነው ጊፍታችሁን መስጠት የምትጀምሩት። አሁን ጊፍታችሁን ያዝ አድርጓትና ልክ ጌሙ ሲጀመር ነው ጊፍታችሁን አቅማችሁን ማሳየት ያለባችሁ። የአብርሽ እህቶች፣ የሄርሜላቶች፣ የአቤል እህቶች እንዲሁም አዲስ የመጣችሁ የማርት እህቶች እንዳላችሁ ይሄን ነገር እየሰጠኝ ነውና እንደማታሳፍሩኝ እንደማታኮሩኝ እንደምታኮሩኝ በጣም እርግጠኛ ነኝ። እና ደግሞ የተግባር ሰው እንደሆናችሁ በጣም እርግጠኛ ስለሆንኩኝ ስለዚህ ላይቭ ጌም ከተጀመረ ጀምሮ ነው ጊፍታችሁን መስጠት ያለባችሁ። ለማንኛውም ሄርሚ 100 ሰው ቀርቷታል። 10,000 ሰው ልክ ሲገባ ጌሙን የምንጀምር ነው ማለት ነው የሚሆነው። 10,000 ሰው ይግባ። 100 ሰው ነው የቀረው። 100 ሰው እስከዛ ሙዚቃውን ለስለስ አድርገህ ክፈትልና ቢላዬ ቶሎ በል። ስለዚህ ጋይስ 100 ሰው ነው የቀረና ሼር አድርጉትና 100 ሰው እንደምንም ጎትታችሁ አምጧቸው። ይሄን ሙዚቃ በጣም ትወደዋለች እና ለዛ ነው ብዙ ጊዜ ትጋብዘኛለች ሄርሚ ማለት ነው። ታፕ ሼር ዛሬ የኛ ቀን ነው። ዛሬ የዋሆች ቀን ነው። ጋይስ ጌማችንን ልንጀምር 5 ደቂቃዎች ይቀሩናል። 5 ደቂቃዎች ይቀሩናል። ስለዚህ ሁላችሁም ሼር ታፕ ማድረጋችሁ እንዳትረሱ። ሌላው ልነግራችሁ የምፈልገው ነገር ጌሙ ቤስት ኦፍ 3 ነው። ቤስት ኦፍ 3 ማለት 3 ጊዜ ነው የሚጫወቱት። እንግዲህ ሄርሚ ሁለቱን ካሸነፈች አሸንፋለች ማለት ነው ጌሙን። ስለዚህ ቤስት ኦፍ 3 ነው። እንደምንም የመጀመሪያውን ብንሸነፍ ባንሸነፍ ችግር የለውም። ሁለተኛና ሶስተኛውን ግን መሸነፍ የለብንም ጋይስ። ስለዚህ ተዘጋጁ፣ ሬዲ ሁኑ። እኔ የምልሽ ወይ እሺ፣ ለማንኛውም ጋይስ ጌማችንን ልንጀምር ደቂቃዎች ይቀሩናል። ጌማችንን ልንጀምር ደቂቃዎች 5 ደቂቃ ነው የቀረን። 5 ደቂቃ ነው የቀረን። በዚህ 5 ደቂቃ 10,000 ሰው ቢገባ ደስ ይለናል ጋይስ። 10,000 ሰው ቢገባ ደስ ይለናል። እንደምንም ጋይስ 10,000 ሰው እንጠብቃለን። 10,000 ሰው እንጠብቃለን። እስከስ ዛሬ ሰርጋችን ነው። ዛሬ ደስታችን ነው። ዛሬ እንግዲህ ጋይስ በምንም አይነት ሁኔታ እንቅልፌን አልተኛም። ሲጀመር ካሸነፍኩኝ እንቅልፌን አልተኛም። የእውነቴን ነው የምላችሁ። ሲጀመር እንደማታሳፍሩኝ እርግጠኛ ነኝ። ታኮሩኝ ያላችሁ የተግባር ሰው ነው እንዳለ ያለው እዚህ አይደል እንዴ? አንድ ሰው በቂ ነው። በደንብ ሄርሚን እንድታሸንፍ አንድ ሰው በቂ ነው። ስለዚህ አቤላ ወይ ሙዚቃ ልክፈተው? አዎ ክፈትልን። ከዛ ጌማችንን ስንት ደቂቃ ቀረን?
3 ደቂቃ ቀርቶናል ጋይስ 3 ደቂቃ ቀርቶናል ጌሙ ሊጀምር 3 ደቂቃ ቀርቶናል ጌሙ ሊጀምር 3 ደቂቃ ቀርቶናል 3 ደቂቃ ቀርቶናል ስለዚህ ሁላችሁም ሼር አድርጉት ታብታብ አድርጉት እንግዲህ አንሸነፍም ግን እናሸንፋለን በደንብ እኔ እንደማሸነፍ እርግጠኛ ሆኜ ነው ሲጀመር የሚገባው 100% በደንብ እንሸነፋለሁ የሚል ሀሳብም የለኝም ኧረ አይኖረንም ጋይስ ስለዚህ ማለት ነው ሄርሚ ፕሮሚዝሽን ላለማጣት እሺ ያቸው ነገር የለሽ ኧረ ጉድ ይፈላ ምን እንደምላችሁ አላውቅም ግን ደግሞ ፕሮሚሱ በጣም እንደሚያስፈልገኝ ነው እየተሰማኝ ያለው ከምላችሁ በላይ ምክንያቱም ከዚህ በፊት አድርጎ በማያውቀው መልኩ ነው ካሸነፍሽ ግን እያለኝ ነው የኔ ውድ አብርሃም እና ለእናንተም ሰርፕራይዝ ይሆናል ብዬ አስባለሁ በእርግጥ እኔ ምን እንደሆነ አላውቅም ግን ደግሞ ሰርፕራይዝ መደረግ ስለምፈልግ እባካችሁ ለምታውቁት ጓደኞቻችሁ ሼር እያደረጋችሁ ታብታብ እያደረጋችሁ እንገባለን ጌማችንን እንጫወታለን በቃ ቁርጥ ብለን ነው የምናሸንፈው